ሁለት ነጥቦችን አስተላልፊ ፕሮግራሙ ዘጋለሁ። ብዙ ነው ኑዛዜያቸው አደራ ያሉ፣ ሁለት ግን መነገር ያለባቸውን ኑዛዜያቸውን ተናግሬ ዘጋለሁ ፕሮግራሜ። عن فضالة ابن عبيد رضي الله عنه قال رسول الله صلى الله عليه وسلم في حجة الوداع يمسنابቸው ሐጅ ላይ ሁሉንም ሰዎች የሰበሰቡበት ሐጅ ላይ የአላህ መልእክተኛ ይህን ምክር አሉ። አላ أخبركم بالمؤمن አማኝ ማን እንደሆነ አልነግራችሁም አሉ። من أمنه الناس على أموالهم وأنفسهم ሰዎች በገንዘባቸውም በነፍሳቸውም ያመኑት ሰው ነው አማኝ ማለት። አማኝ ማለት ይህ ነው። በሌላ ሐዲስ والله لا يؤمن والله لا يؤمن والله ولا يؤمن ኧረ አላመነም አሉ እየማሉ ማን ጎረቤቱ የሚሰጋው ለጎረቤቱ ጠንቅ የሆነ ለጎረቤት እንዴት ነህ ጠንቅ ነህ ምትታመኝ ነሽ እንዴት ነን ራሳችን ጠይቅ። والمسلم ሙስሊም ማለት ደግሞ አሉ من سلم الناس من لسانه ويده ሰዎች ከምላሱና ከእጁ ሰላም ይሆኑለት ነው ሙስሊም ማለት አሉ። والمجاهد ሙጃሂድ ደግሞ ማለት من جاهد نفسه في طاعة الله አላህን በመታዘዝ ነፍሱን የታገለ ተቀመጭ ስትላት መስጊድ እምቢ ምትታገል ሙጃሂድ ለይል ልነሳ ብለ ምትታገል በመልካም ቦታ ዒልሙንም ስማር ሶብር አድርጌ በተሰጠኝ ዓመት ላይ ልጨርስ ጀግና መሆን። والمهاجر ሙሃጅር ደግሞ ማለት አሉ من هاجر الخطايا والذنوب ኃጢአቶችን ወንጀሎችን የራቀ ነው ከነሱ የራቀ የተሰደደ ነው ሙሃጅር ማለት አሉ። አንደኛው ነው። ሌላኛው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ያስተላለፉት ብዙ አለ ብያቸዋለሁ። ከሰዓት አንፃር ቁርአንን ሐዲስን አጥብቀን እንድንይዝ የአላህ መልእክተኛ አደራ አሉ። የመጨረሻው ምክራቸው ላይ ወቀድ ተረክቱም ፊኩም በእናንተ ላይ ትቼ ይጃለሁ አሉ ማ ለን ተድሉ ባዕደሁ እን ኢዕተሰምቱም ብሂ እነሱን አጥብቃችሁ ከያዛችሁ መቼም አትጠሙም መቼም መንገድ አትለቁም አሉ። ኪታብ አላህ የአላህ ኪታብ ነው የመጀመሪያው። ቁርአንን አጥብቃችሁ ያዙት። የቁርአንን መመሪያ ተከተሉት። ዓለም በአጠቃላይ በቁርአን ቢመራ ጥሩ ነገር እንጂ መጥፎ ባልተሰራ። አዎ ዛሬ ሰው ከቁርአን ርቆ ነው ዓለም ቂልቂብል ላይ ጠፋው። ሰው ደም ይፋሰስ የሚባለው ምን ሚለው ከቁርአን አስተምሮ ርቋል። ቁርአናችሁን ያዙ። እንደዚሁም የነብዩን አለይሂ ሰላቱ ወሰላም ሱና ወሱነቲ ብሏል። የሳቸውን ሱና አጥብቃችሁ ያዙ። እነዚህ ሁለት ነገሮችን ትቼላችሁ ይጃለሁ አጥብቃችሁ ከያዛችሁ አጠሙም መንገድ አትስቱም አሉና ከባድ ምክርን እዛው ቀጠሉ። ወአንቱም እናንተ እኮ አሉ ቱስአሉነ አኒ ስለኔ ትጠየቃላችሁ። ፈማ አንቱም ቃኢሉን ምንድነው የምትሉት የዛኔ ስለኔ ስትጠየቁ? ቃሉ ነሽሀዱ አነከ ቀድ በለግተ ወአደይተ ወነሰሕተ እኛን መሰክራለን ሪሳላውን አድርሰሃል አማናን ተወጥተሃል መክረሃል ገስጸሃል ምን ብለሃል ያን ሁሉን መሰክራለን። ፈቃለ ቢስበዒሂ ሰባባ በአመልካሽ ጣታቸው የርፈዑሃ ኢለ ሰማ ወደ ሰማይ እንዲህ ያመላከተው አላህ መልእክተኛ ወየንኩቱሃ ኢለ ናስ ወደ ሰዎችም ደግሞ እንደዚህ እንትን እያሉ ወደ ሰማይ እንዲህ ያደረጉ አላሁመ ሽሃድ አላሁመ ሽሃድ አላሁመ ሽሃድ አላህ ወይ አንተ መስካሪና መስክር አንተ መስካሪና መስክር አሉ የአላህ መልእክተኛ። ምን ማለት ነው? አላህ የት ነው ያያሉ ነው? አላህ የት ነው እያሉ ነው? ሰማይ ላይ ያልኩ ነብዩ እኮ ናቸው። መጨረሻ ሰዓት ላይ እጃቸውን ጣታቸውን ወደ ሰማይ እያሉ አላህ ወይ አንተው መስክር። አላህ የት ነው? ፈውቀል አርሽ ከአርሽ በላይ ነው አላህ ያለው። እጅህን ዱዓ ስታደርግ ወደ ላይ ነው የምታየው። ያችን ጃሪያ አይን አላህ የት ነው? ፊሰማ ከሰማይ በላይ አለች። እሷ አማኝ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህን ያለበትን ነብዩ ጠቆሙ ተናገሩ። ስለዚህ ቁርአን ሐዲስን እንጂ ስሜቴን ልከተል አይገባም። የኔን አመለካከቴን የኔን ፍልስፍናን ላንጸባርቅ አይገባም። አላሁ መውጁዱን ቢላ መካን አላሁ ፊ ኩሊ መካን አላህ ሁሉም ቦታ ነው ያለ ቦታ ነው ያለው ምናምን ይሄ የሰው ፍልስፍና ነው። አላህ ያለው ምንድነው? አርራህማኑ
ዐለል አርሽ እስተዋ አርረሕማን ከአርሽ በላይ ነው ያለው አላህ ነው። አላሁ መውጁዱን ቢላ መካን ያለው የሰው ልጅ ነው፣ የሰው ፍልስፍና ነው። ያለ ቦታ ነው ያለው የሰው ፍልስፍና ነው፣ አላህ አይደለም ያለው። አላህም መልእክተኛውም ያስረዱን ያስተማሩን የገለጹልን ይህ ነው። ስለዚህ የነቢዩ ዓለይሂ ሰላቱ ወሰላም አደራ እጅጉን ብዙ ነው። ሐቂቃ ያስኩት ብዙ ነበር፣ ከሰዓት አንጻር ግን እዚህ ላቆም እገደዳለሁ። ግን ዋና ዋናዎችን ያስቲ ስለ ደም ነግረውናል። ዛሬ ደም እየፈሰሰ ነው፣ ቀላል ነገር አይደለም፣ እንቆጠብ። የሰው ንብረት ከባድነትን የአላህ መልእክተኛ ነግረውናል። በዛ ምክራቸው የሴቶችን ነገር አደራ ብለዋል። ሴቶችም ደግሞ በወንዶች ላይ አደራ አለባችሁ፣ ሐቃቸውን ልትጠብቁ፣ ንብረታቸውን ልትጠብቁ፣ ልጆቻቸውን ልትጠብቁ፣ ቤታቸውን ልትጠብቁ፣ አማናውን ልትወጡ እናንተም አደራ አለባችሁ። በዘር በምን መናከስ ሊቆም ይገባል። የአላህ መልእክተኛ ምክር ነው። አልሙስሊሙ አኹል ሙስሊም፣ ሙስሊም ለሙስሊም ወንድሙ ነው። ቢላልን ከሐበሻ፣ ሱሃይብን ከሩም፣ አቡበከርን ከቁረይሽ፣ ሰልማንን ከፋርስ አንድ ቦታ ላይ አንድ መስጊድ ላይ አንድ ቦታ ላይ እንዲመገቡ እንዲቀመጡ ያደረጋቸው ከሊመቱ ላኢላሃ ኢላላህ የላኢላሃ ኢላላህ ከሊማ ብቻ ነው፣ ሌላ አይደለም።